እዚያ ሜዳ ላይ ሂዶ ለአላህ ለመዋደቅ ለአላህ ለመዝቀጥ ለአላህ ብሎ ዋጋ ለመክፈል ወዳጆቹ ሕይወታቸውን ዋጋ ሲከፍሉ እዛ ሜዳ ላይ ሄዶ ለበይከ አላሁመ ለበይከ ለበይከ ላ ሸሪከ ለከ ለበይክ ብሎ ተልቢያን ለማደስ ላኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ እያልን ኢማናችንን ለማደስ ዓቂዳችንን ለማደስ እዚያ ሄዶ ጌታ ዘንዳ ቀርቦ ሐጃችንን ለአላህ ነግሮ ምላሽ አግኝቶ ለመምጣት ለሐጅ ዋጋ በዛበት ከባለ ሀብት አንደበት ሲወጣ አሳፍሮ ያሳፍራል። የኢማናችንን ውድቀትና ዝቅጠት ቁልጭ አድርጎ ያሳያል። ዋጋ የበዛው ሐጅ ስለሆነ አይደለም፣ ዶላር ስለሆነ ነው፣ ተቀበለ ነው በግዳችን። ተወደደ ረከሰ ሳንል የሚያስፈልጉንን ነገሮች በሙሉ በጨመረው ዋጋ እየገዛን ያለን። ድሮ መኪና ስንገዛ 500 ሺህ ብር ነው። ዛሬ ራሱኑ መኪና 5 ሚሊዮን ብር እንገዛዋለን። ዶላር ስለጨመረ ጨምሯል ብለን መኪና ከመቀየር ወደ ኋላ አላለን። ትላንትና ሲሚንቶ ስንገዛ ቤታችንን ለማሰራት 35 ብርና 40 ብር ነበረ ኩንታል። ዛሬ ግን 1500 1400 እየገዛን ኮንስትራክሽን ላይ ያለን ሰዎች ዋጋ በዝቷል ብለን ግንባታችንን አልተውንም። ትላንትና ቪላ ቤት ስንገዛ 3 ሚሊዮን 2 ሚሊዮን 1 ሚሊዮን ምርጥ ቤት እንገዛ ነበረ። ዛሬ ራሱ ቤት 50 ሚሊዮን ገብቶ ተወደደ ብለን አልተውንም። ሐጅ ከመቶ ምናምን 500 ኦር 600 ከሚሊዮን ያነሰ ብር ሆኖ የአላህን ጀነት ለማግኘት አላህ ጋር ቀርበን እዚያ አላሁ ረቡል ዒዘቲ ወልጀላል ወደ ሰማዕ ዱንያ ወርዶ የሚጎበኘን መንደር ላይ ሄደን ለበይክ ብሎ ለሱ ለመዋደቅ ሐጅ እንሄድ ነበረ። ግን ዋጋው በዛ ብለን ስንናገር አረ እንፈር፣ አረ አንደበታችንን ያዝ እናድርግ። ቀልቤ ደረቀ፣ ኢማኔ አነሰ፣ ዱንያን ወደድኳት፣ አኽራን ናጥኳት፣ የራስሽ ጉዳይ ብዬ ለወራሽ ለፋው እንበል። ብስሚላህ ራሕማን ራሒም አልሐምዱሊላህ ረብል ዓለሚን ሰለላሁ ወሰለመ ወባረከ ዐላ ረሱሊሂል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። أما بعد أيها الأحبة ዛሬው ፕሮግራማችን የሚሆነው ركن من أركان الإسلام الذي أوجبه رب العزة والجلال على كل المستطيعين لأدائه سلسونه يمن النقاقر. قال سبحانه ولله على الناس حج البيت من استطاع إليه سبيلا. ولله على الناس يعني على جميع الناس وكلهم يسول جلي الله رب العزة والجلال حقا له مبتا له من حج البيت ቤቱን የመጎብኘት መብት አለው። ግዴታ አድርጌባችኋለሁና ቤቴን ጎብኙልኝ አለ አላሁ ጀለ ወዐዝ። ግን መን ኢስተጣዐ ብሎ ቀይድ አረገለት፣ ሙጥለቅ አልሆነም። መን ኢስተጣዐ ለቻለ በሙሉ። የመቻሉ ሸርጥ ምንድነው? ምንድነው ቻለ የሚባለው? እስከ ምንድነው ስለሚለው እናያለን። ግን ለሚችል በሙሉ የኔ ቤት መጎብኘት አለበት፣ የመጎብኘት ግዴታ አለባችሁ፣ መብቴ ነው ደግሞ ያንን ማዘዝ አለ አላሁ ጀለ ወዐዝ። ወመን ከፈር እምቢ ብሎ ያመፀ፣ ቤቴን አልጎበኝም ብሎ ያለ፣ ቤቴን አቅም ሰጥቼው ሳበቃ ያልናፈቀ ያልጓጓ፣ ውሰደኝ ብሎ ዱዓ ያላደረገ ያልተመኘ፣ ነገራቶች ተመቻችተውለት አምጾ ቤቴን ናቅ ያደረገ። ወመን ከፈር እምቢ ብሎ ካመፀና ከካደ ፈኢነ አላህ ገኒዩን ዐኒል ዓለሚን
እኔ አላህ የተብቃቃሁ ነኝ ከዓለማት ሁላ። ይልቁንስ በተቃራኒው ሁሌም ከጃዮቹ ከኔ እናንተ ናችሁ። ያ አዩሃ ናስ እናንተ የሰው ልጆች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ናችሁ ከኔ የምትገልችሉት። ወላሁ ሁወል ገኒዩል ሐሚድ እኔ አላህ የሆንኩኝ እንደሆነ ደግሞ የተብቃቃውና ምስጉን ባሪያ ነኝ፣ መልካም ለሰሩም አመስጋኝ ነኝ አለ አላሁ ጀለ ወዐዝ። ኢዘን ወመን ከፈር እምቢ ብሎ ያመፀ የኔም ቤት ያልጎበኘ ምን አለበት? ጽና ክፋት አለው። እኔ ከዚያ ደግሞ የተብቃቃው ነኝ። ለራሳችሁ ስትሉ ኑና ጎብኙ። ለምን? ሊየሽሀዱ መናፊዐ ለሁም የሚጠቅሟችሁን ነገሮች ልትጣዱባቸው፣ የሚጠቅሟችሁን ነገሮች ልታገኙባቸው ከፈለጋችሁ ኑና ቤቴን ጎብኙ። እንዲህ ካላችሁ ደግሞ ቀረባችሁ። እኔ ከእናንተ ጉብኝት የተብቃቃው ነኝ። መጥታችሁ ቤቴን ስለ ጎበኛችሁ ስልጣን አትጨምሩልኝ፣ ገቢም አትጨምሩልኝ። እምቢ ያላችሁ እንደሆነ ደግሞ በእኔ ላይ የሚቀንስ ነገር የለም በእናንተው ቢቀርባችሁ እንጂ። ግን ወዳጆቹ ቤቱን ምን ያህል እንደሚናፍቁት ሲነግር አላሁ ጀለ ወዐዝ ወኢዝ ጀዐልና አልበይተ መሳበተን ሊናስ ወአምና እዝኩር ለሁም ያ ሙሐመድ ኢዝ ጀዐልና አልበይተ ቤቴን ያደረግኩት ጊዜ ካዕባን ያደረግኳት ጊዜ መሳበተን ሊናሲ የዓለም ሰዎች በሙሉ የሚጓጓት የሚናፍቋት ቀልባቸው የሚንጠለጠልባትና የሚከጅሏት ያደረግኩትን ውለታዬን ገለጽላቸው። መሳበተን ሊናሲ ወአምና ለሰው ልጆችም የደህንነታቸው መገለጫ ፈልያዕቡዱ ረበ ሃዘል በይት አለዚ አጥዐመሁም ሚን ጁዕን ወአመነሁም ሚን ኸውፍ ወአምነን ያደረግኩላቸው ጊዜ አለ አላሁ ጀለ ወዐዝ። ወተኺዙ ሚን መቃሚ ኢብራሂመ ሙሰላ እዛች መቃሙ ኢብራሂም ላይ ስግደት ቦታም አድርጋችሁ ያዟት። ወዐሂድና ኢላ ኢብራሂማ ወኢስማዒላ ቃል አስገባን ኢብራሂምንና እስማዒልን ልጃቸውን ቃል አስገባናቸው፣ አዘዝናቸው። ምን ብለን? አንጠሂራ አጽዱ ቤቴን፣ ከሽርኩ አጽዱት፣ አጸያፊ ከሆነ ነገር በሙሉ አጽዱት፣ ከቆሻሻም አጽዱት። ወዳጆቼ የኔ ልዑኮች ሊጎበኙት ይመጣሉና ለነሱ በሚማርክና በሚስብ መልኩ አዘጋጁት ብለን ስለ እናንተው ክብር ያዘዘን ጊዜ አለ። ፊ ሐዲስ ኢብኒ ዑመር ረዲየላሁ ዐንሁ አለዚ አኽረጀሁ ኢብኑ ማጃህ ረሒመሁላህ ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም አልጋዚ ፊ ሰቢልላህ ወልሓጁ ወልሙዕተሚር ወፍዱላህ ደዓሁም ፈአጃቡህ ወሰአሉሁ ፈአዕጣሁም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፊ ሰቢልላህ ለአላህ ብለው ራሳቸውን ለመሰዋት የሚወጡ ሊኢዕላኢ ከሊመቲላህ ዐዘ ወጀል ለዚያ ራሳቸውን ለመሰዋት የሚወጡ ቤቴን ለመጎብኘት የሚመጡ ሑጃጆች ቃሲዲና ሐጀ ቤተላህ ዐዘ ወጀል ቤቴን ለመጎብኘት የሚመጡ ሑጃጆች ወከዛሊከ ቤቴን ለመጎብኘት የሚመጡ ሙዕተሚሮች ወፍዱላህ የአላህ ልዩ ልዑክ ናቸው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ደዓሁም ጥሪ ያደረገላቸው ወአዚም ፊናሲ ቢልሐጅ የእቱከ ሪጃለን ወዓላ ኩሊ ዳሚርን የእቲነ ሚን ኩሊ ፈጅን ዐሚቅ ብሎ ለኢብራሂም መልእክት ያስተላለፈ ጊዜ አላሁ ረቡል ዒዘቲ ወልጀላል የዚያ ለታ አቤት ያለች ሩሕ በሙሉ ቤቱን ሊጎበኙ ይመጣሉ። ደዓሁም ፈአጃቡሁ ቃኢሊን ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልኩ ላ ሸሪከ ለክ እያሉ ደዓሁም ፈአጃቡሁ ለበይክ አሉ። አሁንም በኋላም ደግሜ ደጋግሜ አቤት ጌታዬ
ለጥሪህ አቤት ብያለሁኝ ልታዘዝህ ተዘጋጅቻለሁኝ ባሪያነቴን አረጋግጫለሁኝና እዘዘኝ መጥቻለሁ እያሉ መጡ دعاهم فأجابوا ከዚያስ ውጤቱ ምን ይሆናል ክፍያቸው ምን ይሆናል وسألوه حاجاتቸውን ጠየቁት فأعطاهم ምንድነው የምትፈልጉት ብለው ሰጣቸው الله رب العزة والجلال قال الحبيب صلى الله عليه وسلم خير الدعاء دعاء يوم عرفة وخير ما قلته أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على خير الدعاء كدعاء لا يملته دعاء عرفة مدى لا يمدرقوا دعاء وقال النبي صلى الله عليه وسلم ماذا أرادوا هؤلاء بلول ملائكة يباهي بكم الملائكة قال النبي صلى الله عليه وسلم نزولا يليق بجلاله وعظيم سلطانه بس ماننت يميمتنون أورارد وردو إلى سماء الدنيا الزيابوت على يمتوتن بارعوچون بمولو نبي الله ملائكة من بلواج لاجوان هؤلاء من دنو فلقوا يمتوت يا ربنا استفهام فلقن يمتانون إياوكا من فلقون يمتوت بلو يتأيك الله نبي صلى الله عليه وسلم كزيا قرار ውሳኔ ሊያስተላልፍ ስለሆነ ያንን ውሳኔውን መላእክቶችም ሊመሰክሩት ስለፈለገ ماذا أرادوا هؤلاء ብሎ ይጠይቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም ويقولون الملائكة يا ربنا أرادوا هؤلاء غفران ذنوبهم ومغفرتك وعفوك يا الله አንተኑ ረህመት ከጅለው ወንጀላቸው እንዲራገፍ ከጅለው ከጀሃነም መዳን ፈልገው ጀነትን ከጅለው ነው መጥተው እዚህ ፀሐይ ላይ የሚንቃቁት ብለው ይመልሳሉ فماذا يقول رب العزة والجلال أشهدكم يا ملائكتي መላእክቶቼ ሁላ ምስክር ሆኑብኝ إني قد غفرت لهم እኔ ወንጀላቸውን ምሬላቸዋለሁኝ ብሎ አላሁ ጀለ ወዐዝ قرار عام شامل يوانا ملك يستلالفال وصانيون يستلالفال قال النبي صلى الله عليه وسلم في حديث الذي أخرجه الإمام البخاري في صحيحه قال الحبيب صلى الله عليه وسلم من حج فلم يرفث ولم يفسق رجع كيوم ولدته أمه الناتون دولدتش وولو يملس فلذا قال العلماء ما رأينا عبادة تكفر الكبائر إلا الحج يتنيون عبادة على ينم يعلفون وانجل كبائر الذنوب انقوان يمي الرابف وانجل يتنيون عبادة على ينم ما عدا الحج كحج مستقر على ينم وما الدليل قال الحبيب صلى الله عليه وسلم رجع كيوم ولدته أمه እናቱ እንደወለደችው ሆኖ ይመለሳል የመጀመሪያ የመወለጃ ቀኑን ሊማ لأن الله عز وجل أشهد الملائكة قائلا إني غفرت لهم ወንጀላቸውን በሙሉ ምሬላቸዋለሁ ብሎ የዚያለታ አዋጁን ያውጃል አሉ ነብዩ ሰለላሁ ዐለይሂ ወሰለም إذن إخواني ይሄንን የመሰለ ተድላ አግኝተን የምንመለስበት እንደዚህ አይነት ለየት ያለ ድግስ የተዘጋጀበትን መንደር ለመሄድ አለመናፈቅ ቀልብ ላይ የሆነ ነገር አለ ማለት ነው አላሁ ጀለ ወዐዝ ቀልባችንን ያቅራልን ይህ እንዲህ አይነቱን ዒባዳ አላሁ ሱብሓነሁ ወተዓላ በሐያታችን አንዴ ብቻ ዋጅብ ማድረጉ በየዓመቱ ቢሆን እንደ ጾም በየሳምንቱ ቢሆን እንደ ጁሙዓ ወይም እንደ ሌሎች ዒባዳዎች በየጊዜው ቢሆን ወይንም አቅም ያለው ሰው ሁሌ ያደርግ ቢባል ኖሮ ከባድ ነበር አንዴ ነው ዋጅብ ያደረገው في صحيح مسلم من حديث أبي هريرة رضي الله عنه وأرضاه قام رجل إلى رسول الله صلى الله عليه وسلم خطب رسول الله صلى الله عليه وسلم في عرفات قائلا أيها الناس إن الله فرض عليكم الحج فحجوا عرفا ميدا لا يقوم النبي صلى الله عليه وسلم الله أن أنت لا حج أدركوا باتشوالنا حج أدركوا بلو أززوا
وقام رجل قائلا يا رسول الله أكل عام هو بيامتنا واجب يدرج فسكت رسول الله صلى الله عليه وسلم فكررها الرجل ثلاثا ሶስት ደጋግሞ የጠየቃቸው ጊዜ قال الحبيب صلى الله عليه وسلم لا لو قلت نعم لا لوجبت አው ብያችሁ ነበር ግድ በሆነባችሁ ወለም استطعت አትችሉም ነበር ብለው ቆጣ ብለው አንድ መሆኑን አረጋገጡ ሰለላሁ ዐለይሂ ወሰለም ኢዘን በሐያታችን አንድ ዋጅብ የሆነው መቼ ነው ዋጅብ የሚሆነው من استطاع إليه سبيلا እዛ መሄድ የቻለ ሁላ የትኛውም ዒባዳ ሰላት ለአቅማዳም ስንደርስ ዋጅብ እንደሚሆነው ፈርድ እንደሚሆነው ጾምም እንደዛው እንደሚሆነው የትኛውም ዒባዳ ከእድሜ ጋር የተወሰነ እንደሆነው ሁላ የሐጅ ዒባዳ ከመቻል ጋር የተወሰነ ነው የቻለ ጊዜ አለል ፈውር ዋጅብ ይሆንበታል التصويف ነገ አደርጋለሁ በሚቀጥለው አመት አደርጋለሁ በሚቀጥለው አመት አደርጋለሁ የሚለው በራሱ ቢያደርግም እንኳን ተውበት ይፈልጋል ይላሉ ዑለማዎች من استطاع استطاعው ከተገኘ የዚያኔ ወጅቦበታል መሄድ ይጠበቅበታል لأنه حق الله عز وجل وحق الله أحق أن يقضى يا الله جل وعز مبت تلو لسد يوجبال قد لنا فلذلك علي بن أبي طالب رضي الله عنه وأرضاه عن النبي صلى الله عليه وسلم قال من ملك زادا وراحلة زاد يالو يعني የሚጓጓዝበት በዛሬ ዘመን ትኬት የሚቆርጥበት አቅም ያለው ማለት ነው አይሚን ስንቅ ማለት ነው ወራሂላ የመጓጓዣ አቅም ያለው ማለት ትኬት መቁረጫ ብለን የምንለው ማለት ነው ولم يحج بيت الله عز وجل يا الله بيت له يالغبن እንደሆነ ሐጅ ላይ فلا يضره مات يهوديا أو نصرانيا نصارى ሆኖ ይሙት ከፈለገ ይሁዲ ሆኖ ይሙት ያው ነው ምንም ልዩነት የለውም አሉና لذا قال سبحانه وتعالى ومن كفر امتلوان آية ማስረጃ አድርገው ያመጣሉ እንደውም የሚገርመው عمر بن الخطاب رضي الله عنه وأرضاه ያሰማራቸው ወታደሮች ወይንም እያንዳንዱን ላይ ላኩ ያኔ ተሰማርተው የወጡ ሙጃሂዶች ዘንዳ መልእክት ደብዳቤ ጽፈው ላኩ ሐጅ ማድረግ እየቻለ ያላደረገ ካለ እናንተ ላይ እሱ ላይ ጂዝያ ወጅቡበት لأنه ليس ما هو بمسلم وما هو بمسلم مسلم አይደለምና ጂዝያ ወጅቡበት ብለው ደብዳቤ ጻፉ አላህ ሐጅ ማድረግ ችሎ ያላደረገ ሙስሊም አይደለምና ጂዝያ እየከፈለ መኖር አለበት ሙስሊሙ ሀገር ላይ በማለት ደብዳቤ ጻፉ رضي الله عنه وارضاه በዚህ ደረጃ ያስጠነቅቃሉ ሰለፎች በዚህ ደረጃ ተነሳሽነትም አላቸው ወዳጆቹ ሱፊያን ኢብኑ ዑየይና رحمه الله رحمة واسعة ሐጅ የማድረግ ጉጉታቸውና የናፍቆታቸውን ሲገልጹ አላሁ ጀለ ወዐዝ በሐያት አንዴ ነው ዋጅብ ያደረገው እሳቸው ግን ወንድምዬ ወይንም የወንድማቸው ልጅ አልሐሰን ኢብኑ ዒምራን ሲናገር ሐጀጅቱ መዓ ዓሚ ዓመን ካጎቴ ጋር አንድ ዓመት ሐጅ አብረን አደረግን فاستلقى يعني في عرفات عرفة ሜዳ ላይ ትንሽ ጋደም አሉና قال وافيت هذا الموضع 70 عاما እዚህ መንደር ላይ 70 ዓመት በተከታታይ መጥቼ ለበይክ ብያለሁ ሱፊያን ኢብኑ ዑየይና 70 ዓመት መጥቼ ሐጅ አድርጌያለሁኝ በየትኛውም ዓመት በመመጣበት ጊዜ كنت أقول وأسأل ربي قائلا اللهم لا تجعل آخر العهد بي هذا المكان ይህንን ቦታ የመጨረሻ አታድርግብኝ ኢላሂ በሚቀጥለውም ዓመት አምጣኝ እያል በየዓመቱ ጌታዬን እለምነዋለሁ ልመናዬን ኢስቲጃባ እያደረገ ለጥያቄ ምላሽ እየሰጠ 7 ጊዜ አመላልሶኛል አሉና ولكنني وإني قد استحييت من ربي አሁን ግን ጌታዬን አፈርኩት من كثرة ما أسأله አሁን ግን አፈርኩ
በሚቀጥለውም ዓመት አምጣኝ ብዬ ማለትን አፈርኩኝ አለኝ አሉ ወንድማቸው ልጅ። ከዚያም ተመልሰው ሄዱና በሚቀጥለው ዓመት ለሐጅ 1 ወር ሲቀረው በ91 ዓመታቸው ሞቷል። አላህ ኢዘን 70 ዓመት ሐጅ አደረጉ። ቢማዕና በ20 ዓመታቸው ሐጅ ማድረግ ጀምረዋል። በየዓመቱ ሐጁን ይደጋግሙታል። አይተውታልና ይናፍቃል። አልናፍቅ ያለን ያላዩት ሀገር ሆኖብን ሄጃለሁ አይቻለሁኝ አላችሁኝ አይደለ? እነሱ ያዩት በቀልባቸው አይን ነው። ምናልባት እኛ ያየነው በዚች በፍሬዋ ሆኖ ይሆናል። ቃለ ስብሓነሁ ወተዓላ ወአዝን ፊ ናሲ ለሰዎች በሙሉ ጥሪ አስተላለፈላቸው። ቢልሐጅ ሐጅ እንዲያደርጉ እንዲጎበኙ የእቱከ ሪጃለን ይመጡሃል በእግራቸው ሊጎበኙት ዘንዳ ወዓላ ኩል ዳሚርን በመጓጓዣ መሳሪያቸው ሁላ ይመጣሉ። በግመላቸው ድክም ባለችም ግመል ይሁን ባረጀም መርከብ ይሁን በየትኛውም ነገር ብቻ ይመጣሉ። ረዘም ያለ ደከም ባለ መጓጓዣቸው ይመጣሉ። የእቲነ ሚን ኩል ፈጅን አሚቅ ከየትኛውም የዓለም ዳርቻ ከሩቅ ዓለም ከሚባለው ሁላ ቤቴን ለመጎብኘት ይመጣሉና ጥሪ አስተላልፍ የሚል መልእክት ደረሳቸው። ቃለ ሱብሓነህ ሊየሽሀዱ መናፊዐ ለሁም የሚመጡት ግን እኔን ሊጠቅሙ ሳይሆን ሊየሽሀዱ መናፊዐ ለሁም ለራሳቸው የሚያገኙትን ጥቅም ራዕየል አይን ሊያዩት ዘንዳ ነው የሚመጡታል። በአይናቸው ሊያዩት ነው የሚመጡታል። ሐጅ የሄደ ሰው ራዕየል አይን ጥቅሙን ያየዋል። ጥቅም ዱንያዊ ጥቅም ኡኽረዊ ሁሉንም ያየዋል። እዛ የሄደ ሰው ሊየሽሀዱ መናፊዐ ለሁም ወየዝኩሩ እስመላሂ ፊ አያሚን ማዕሉማት በዛች በአጫጭር በታወቁ ቀናቶች ውስጥ የጌታቸውን ስም ሊያወሱና ደጋግመው ሊያነሱት ዘንዳ። መናፊዖቹ ምንድናቸው? የተወሰኑትን ከሰዓት እጥረት አኳያ የተወሰኑትን ኢንሻአላህ ጠቀስ አድርጋለሁኝ ቢኢዝኒ አልመውላ። አዩሃ አልአሒባ አኽረጀ አልኢማሙ አልቡኻሪዩ ወኢማሙ ሙስሊም ረሒመሁሙላህ ሚን ሐዲስ አቢ ሁረይረተ ረዲየላሁ ዐንሁ ወአርዳህ ቃለ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል ከስራዎች ሁላ አላህ ዘንዳ የተወደደና የተመረጠ ስራ የትኛው ስራ ነው ተብለው ተጠየቁ ነቢዩ ሰለላሁ ዐለይሂ ወሰለም። ፈማዛ ቃለ አልሐቢብ ቃለ ኢማኑን ቢላሂ ወረሱሊህ በአላህ ማመንና በመልእክተኛው ማመን ነው፣ እሱ ይቀድማልና። እሺ ቂለ ሱመ አዩ ከዚያስ ቀጥሎ የሚመጣው ምንድን ነው ተባሉ። ቃለ አልጂሃዱ ሲናሙል ዐመል ጂሃድ ነዋ የሚቀድመው የሲራ ሁላ ቁንጮ ነውና አሉ። ቂለ ሱመ አዩ ያ ረሱለላህ ከዚያም ቀጥሎ የሚመጣው ምንድን ነው ሲባሉ ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም አልሐጁል መብሩር ጥድት ያለ አላህ የሚወደው አላህ የሚፈቅደው የመረጠው ነቢዩ የሚወዱት የተጣራ ሐጅ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የትኛው ሐጅ ነው እሱ ከተባለ ፈለም የርፉት ወለም የፍሱቅ ጉንጭ አልፋ ወሬ ያላወራ ስሜት ነክ ወሬ ያላወራ እዛ ክርክር ውስጥ ጭቅጭቅ ውስጥ ንትርክ ውስጥ ያልገባ ለበይክ በሚልበት ጊዜ ለበይከ ወሰዓደይከ ተብሎ የሚባለው ሐጅ ነው አልሐጁል መብሩር አሉ። ቃለ አልሐቢቡ ከማ ቁልና አልሐጁል መብሩር ለይሰ ለሁ ጀዛኡን ኢላ አልጀና ሐጁን መብሩር ጥድት ያለ ጽድቅት ያለ ጥርት ያለ ሐጅ ምንዳ የለውም ምንዳው ጀነት ብቻ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምንዳው ይሄ ነው ያ ነው ብለው ቢሉ አይገልጸውም። በምንም መልኩ ቢገለጽ አይገልጸውም። እንግዲያውሳ የሚገልጸው ለይሰ ለሁ ጀዛኡን ኢለል ጀና ጀነት ብቻ ነው ምንዳው ብለው ያሉት ነው። جعل النبي صلى الله عليه وسلم الحج كالجهاد في سبيل الله وفي حديث
الذي أخرجه الإمام البخاري رضي الله عنه من حديث أمنا عائشة رضي الله عنها وأرضاها سألت رسول الله صلى الله عليه وسلم قالت يا رسول الله إنا نرى أن الحج من أفضل الأعمال أفلا نحج حج كسراوچ لا يتشال سرا ሆኖ የምናየውና ታዲያ حج እናደርግም እንደኛ ብለው ጠየቁ እናታችን عائشة رضي الله عنها وأرضاها قال رسول الله صلى الله عليه وسلم لكنا حج لكنا جهاد ليس فيه قتال لأن أنت جهاد لله مقادل للبت جهاد لله وهو الحج حجنا بلا النبي صلى الله عليه وسلم إذن كجهاد قال جهاد بلو مالتكو يا جماعة يوتاچنن من سوابت الزاوية من نقربتنا حج النبي صلى الله عليه وسلم كجهاد قال يا مساسلت إخواني مجاهدة النفس اللبت ህይወት ሊሰዋበት ይችል ይሆናል የምንለፋበት አሰልቺ የሆነ አልፊ ነገር ያለበት ዒባዳ ነው ከቤተሰቦቻችን ጥለን የምንወጣበት ከሀገራችን ጥለን የምንወጣበት ንብረታችንን ጥለን የምንወጣበት ስራችንን ጥለን የምንወጣበት የምንወደውን የተመቻቸ ለግጀሪ ህይወት ጥለን ስናበቃ ሄደን የምንንገላታበት ዓለም ነው ሐጅ ለመንገላታት ነይተን ብር የምንከፍልበት ለመንገላታት ነይተን የምንወጣበት ዓለም ነው ሐጅ የሚባለው فلذلك شبهه رسول الله صلى الله عليه وسلم مع الجهاد في سبيل الله يا سلام أيها الأحبة قال الحبيب صلى الله عليه وسلم ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة كعرفة يبلت الله جل وعلا كعرفة التي يبلت باريوچون كجهنم نزع يميلبت الت يلم مالو نبي على الاطلاق يلم مالو حج يهدو سو سماء الدنيا وردو سابقا كدم እንዳልኳችሁ ምን ፈልገው መተው ነው እነዚህ ሚንገላቱት ብሎ መላእክቶችን ጠይቆ ምስክር ሆኖብኝ ወንጀላቸውን ምሬላቸዋለሁ ከጀሃነም ነፃ ብያቸዋለሁ ብሎ ያውጃል ሐጅ ያለው ሰው በየሀገሩ ያለው ሰው በሙሉ የዚያለታ ጾሞ ሲያበቃ ሐጅ ሜዳ ላይ ለበይክ ብለው ከቆሙት ጋር ሊሳተፍ ዘንዳ በጾም ዒባዳ ነብዩ ሰለላሁ ዐለይሂ ወሰለም صيام يوم عرفة احتسبه أن يكفر السنة التي قبله والسنة التي بعده قال النبي صلى الله عليه وسلم يا عرفة ألت صوم يالغون وانجلنا يميمتعون عامت وانجل الله يمربت علمية تصفاد قال لهم قال النبي صلى الله عليه وسلم إذن يالغوا عامت وانجل سمار يميمتعون سمار عرفة مدالا يقومتن بملو كجهنم هربياتهم ينبلو سياوج كزيان ألت يبلت كجهنم نزع يميبالبت كان يلمال እሺ ታዲያ የዛለታ ማን ይናደዳል ማን አንጀቱ ያራል ያላችሁ እንደሆነ ሸይጣን አንጀቱ ያራል አሉ ነብዩ ሰለላሁ ዐለይሂ ወሰለም قال الإمام مالك عن طلحة ابن عبيد الله ابن كريز رضي الله عنه قال الحبيب صلى الله عليه وسلم ما رؤي الشيطان شيطان تايتو آيات بفصم يوما هو فيه أصغر اندو أنسو ماششو جنشي يميهون بدكان تايتو ايتاوكم ولا أدحر በጣም ተጨንቆ የሚሸሽበትና የሚርቅበት ከሰዎች የሚርቅበት ቀን ታይቶ አይታወቅም ወላ አህቀር የሚዋረድበት ዕለት ታይቶ አይታወቅም ወላ አግየብ በሚናደድበትም የሚበሽቅበትም ዕለት መሰል ያለው ዕለት ታይቶ አይታወቅም منهم يوم عرفة كعرفة ዕለት የበለጠ የሚናደድበት የሚዋረድበት የሚያንስበት እና የሚርቅበት ቀን ታይቶ አይታወቅም አሉ ነብዩ ሰለላሁ ዐለይሂ ምንድነው ይሄ ሁሉ ያላችሁ እንደሆነ وما ذاك إلا لما يرى من تنزل الرحمة وتجاوز الله عن الذنوب العظام قال النبي صلى الله عليه وسلم يا الله رحمة وردو
አረፋ ሜዳ ላይ እዛ በፀሐይ የሚቀቀሉት ባሪያዎቹ ላይ ሲርከፈከፍ ሲያይ አላሁ ጀለ ወዐዝ ታላላቅ ወንጀሎቻችሁን በሙሉ ምሬላችኋለሁ ብሎ ሲያውጅ ሲሰማ ይዋረዳል፣ ይበሽቃል፣ ይርቃል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢዘን እኽዋኒ እዚያ ሜዳ ላይ ሂዶ ለአላህ ለመዋደቅ፣ ለአላህ ለመዝቀጥ፣ ለአላህ ብሎ ዋጋ ለመክፈል ወዳጆቹ ሕይወታቸውን ዋጋ ሲከፍሉ እዛ ሜዳ ላይ ሄዶ ለበይከ አላሁመ ለበይከ ለበይከ ላ ሸሪከ ለከ ለበይክ ብሎ ተልቢያን ለማደስ ላኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ እያልን ኢማናችንን ለማደስ ዓቂዳችንን ለማደስ እዚያ ሄዶ ጌታ ዘንዳ ቀርቦ ሐጃችንን ለአላህ ነግሮ ምላሽ አግኝቶ ለመምጣት ለሐጅ ዋጋ በዛበት ከባለ ሀብት አንደበት ሲወጣ አሳፍሮ ያሳፍራል። የኢማናችንን ውድቀትና ዝቅጠት ቁልጭ አድርጎ ያሳያል። ዋጋ የበዛው ሐጅ ስለሆነ አይደለም፣ ዶላር ስለሆነ ነው። ተቀብለ ነው በግዳችን ተወደደ ረከሰ ሳንል የሚያስፈልጉንን ነገሮች በሙሉ በጨመረው ዋጋ እየገዛን ያለን። ድሮ መኪና ስንገዛ 500 ሺህ ብር ነው። ዛሬ ራሱኑ መኪና 5 ሚሊዮን ብር እንገዛዋለን። ዶላር ስለጨመረ ጨምሯል ብለን መኪና ከመቀየር ወደ ኋላ አላለን። ትላንትና ሲሚንቶ ስንገዛ ቤታችንን ለማሰራት 35 ብርና 40 ብር ነበረ ኩንታል። ዛሬ ግን 1500 1400 እየገዛን ኮንስትራክሽን ላይ ያለን ሰዎች ዋጋ በዝቷል ብለን ግንባታችንን አልተውንም። ትላንትና ቪላ ቤት ስንገዛ 3 ሚሊዮን 2 ሚሊዮን 1 ሚሊዮን ምርጥ ቤት እንገዛ ነበረ። ዛሬ ራሱ ቤት 50 ሚሊዮን ገብቶ ተወደደ ብለን አልተውንም። ሐጅ ከመቶ ምናምን 500 ኦር 600 ከሚሊዮን ያነሰ ብር ሆኖ የአላህን ጀነት ለማግኘት አላህ ጋር ቀርበን እዚያ አላሁ ረቡል ዒዘቲ ወልጀላል ወደ ሰማዕ ዱንያ ወርዶ የሚጎበኘን መንገድ ላይ ሄደን ለበይክ ብሎ ለሱ ለመዋደቅ ሐጅ እንሄድ ነበረ። ግን ዋጋው በዛ ብለን ስንናገር አረ እንፈር፣ አረ አንደበታችንን ያዝ እናድርግ። ቀልቤ ደረቀ፣ ኢማኔ አነሰ፣ ዱንያን ወደድኳት፣ አኽራን ናጥኳት፣ የራስሽ ጉዳይ ብዬ ለወራሽ ለፋው እንበል። ማባሉ ናስ يحبون الموت ويكرهون يحبون الحياة يحبون الحياة ويكرهون الموت تبلو تضيقوا على الله حسن البصري رحمه الله من نقطعون السوج ዱንያን ወደው አኸራን ይጠላሉ፣ ሞትን ይጠላሉ። ህይወትን ይወዷታል፣ ለህይወት ዋጋ ይከፍላሉ፣ ለሞት ደግሞ ይሸሿታል። ምንድነው ሲባሉ قال لأنهم عمروا الدنيا وقربوا الآخرة ما يريدون من البيت الذي عمروه إلى البيت الذي خربوه ምክንያቱም የአኸራ ቤታቸውን አፍርሰው የዱንያ ቤታቸውን አልምተው አስውበው ካስዋቡበት ቤት ወደ አፈረሱበት ቤት መሄድ ስለማይፈልጉ ነው አሉን አይደለ? ያ ሐቢቢ ከአምና እስከ ዘንድሮ ለዱንያ ጉዳይ ያወጣናቸው፣ ለመዝናናት ያወጣናቸው፣ ቻይና ለንግድ እንሄዳለን፣ ቱርክ ለንግድ እንሄዳለን፣ አሜሪካ ለመዝናናት እንሄዳለን፣ ካናዳ ለመዝናናት እንሄዳለን። የቪዛ ዋጋ ጨመረ፣ የትኬት ዋጋ ጨመረ፣ የሆቴል ዋጋ ጨመረ። ከአንደበታችን አይወጣም። ሐጅና ዑምራ ሲሆን አረ እንፈር፣ ዋጋ ጨመረ፣ ተው ኢማን ቀነሰ በል፣ ዋጋ ጨመረ አትበል። አፈን ያዝ። ዋጋ ሲጨምር ሀብትህም ጨምሮ ነው። ትናንትና ያለ ካፒታል እና ዛሬ ያለ ካፒታል እኩል አይደለም። ها أنتم هؤلاء تدعون لتنفقوا في سبيل الله ومنكم من يكفر ومن يكفر ومنكم من يبخل فمنكم من يبخل ومن يبخل إنما يبخل عن نفسه እናንተ ሰዎች ከሰጠኋችሁ በእኔ መንገድ ላይ ወጪ አውጡ ብዬ ስላችሁ ከእናንተ ውስጥ የሚሰስት አለ። እኔ በሰጠሁት የሚሰስት አውቆ ይግባበት። በእኔ አይደለም የሚሰስተው፣ በሐያቱ ነው የሚሰስተው። ሕይወቱን ነው የሚያሳጥረው፣ ሪዝቁን ነው የሚያጠበው። በእኔ መንገድ ቢያወጣ ጨምርለት ነበረ፣ ሲይዝ ይይዝበታለሁ ብሎ ፎከረ። አላሁ ረቡል ዒዘቲ ወልጀላል።
ይዞብን እኮ ነው። አረ ለቀቀለን በለው መልቲ ሚሊዮነር ሆኖ ሐጅ ደጋግሞ እየመጣበት በየዓመቱ አደርጋለሁ የሚል የሥራ ጊዜ ነው የሚል ቢዚ ነኝ የሚል ሐጅ ሳያደርግ ለወራሽ እያካበትና ለወራሽ እየገነባ መልቲ ሚሊዮነር ሆኖ የምናውቀው ብዙ አለ። ከሞተ በኋላ ከሀብቱ ላይ ሐጅ እናስደረግለት እንዴ ብሎ ፈትዋ የሚጠየቅለት ይስአሉ አማም አላህ ይጠየቃታል። በሰጠው ብር አላሁ ጀለ ወዐላ ይጠይቀዋል። ከሪሀ አላሁ ቢዓሰሁም አለ አላህ። እንዲህ አይነቶቹን እኮ በእኔ መንገድ ብድግ ብለው እንዳይነሱ ጠልቼባቸው እኮ ነው። ወሰበተሁም መሬት ላይ እዛችሁ ልጥፍ ብለው እንዲቀመጡ አደረግኳቸው። በእኔ መንገድ እንዳይወጡ አደረግኳቸው። የቀልባቸውን ቆሻሻ ስላየሁት አለ አላሁ ጀለ ወዐላ። ከሪሀ አላሁ ቢዓሰሁም ስንቱን ወደ እሱ ቤት እንዳይመጡ የጠላባቸው ስንቷል። ቀልባቸው ስለታመነ ተወደደ ብለው ስላሉ አላህ ቤት ለመሄድ ተወደደ ብለው ስላሉ ቢወደድም ጀነት ነውና ጀነት ዋጋ ያንሳታል ሄድለታለሁ ብለን ብንነሳ ለዛደና ሚን ፈድሊሂ ቢማ አታና ሱብሓነሁ አላ ማ አታና ሱብሓነሁ ወተዓላ በጨመረልን ነበረ ረቡል ዒዘቲ ወልጀላል። አማ ተዕለሙን ሐጅ ሄድን እንደሆነ ምን እንደምንባል أما قال الحبيب صلى الله عليه وسلم في حديث صحيح تابعوا بين الحج والعمرة فإنهما ينفيان الفقر والذنوب كما ينفي الكير خبث الحديد والذهب والفضة. ألان النبي صلى الله عليه وسلم حجنا عمران دقاقماتشو آدرقو بدقاقماتشو قدر النزي ولت عباداوش دهنتاتشوهن ወንጀላችሁን ይጠርጉላችኋል። በጋለ እሳት ውስጥ ብረት ሲገባ ተንጣጥቶ እንደሚወጣ ሞር ወናፍ ሲነፋ ብረቱ ላይ ያለው የዛገው ነገር ተንጣጥቶ እንደሚጠፋ ሐጅና ዑምራ ድህነታችሁና ወንጀላችሁን እንደዛ ያጥቡላችኋል። ደጋግሞ አላሉም ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ቤት ሄደን ያ ረቢ ልንል ካባ አጠገብ ጠዋፍ ልናደርግ አረፋ ሜዳ ላይ ልንቆም ሚና ሄደን ጠጠር ልንወረውር ሙዝደሊፋ ልንተኛ መዲና ሄደን የነቢዩን ቀብር የነቢዩን መስጂድ ልንዘይር ረውደቱ ሚን ሪያዲል ጀና በተባለበት መንደር ላይ ገብተን እሳቸውን ከግራችን ጎናችን አድርገን ጎረቤት አድርገን ረክዓቴን ተደፍተን ያ ረበና የዱንያን ጀነት አስገብተህናል የአኸራን ጀነት አትከልክለን ብለን ለማልቀስ ብር በዛበት ሐጅ ዑምራ አሳዝኑ ያሳዝናል። አሳፍሩ ያሳፍራል። ወተዘወዱ ተሰነቁ ፈኢነ ኸይረ ዛዲ ተቅዋ ከስንቆች ሁላ የበለጠው ስንቅ የተቅዋ ስንቅ ነውና ተዘወዱ ብሎ አለ አላሁ ረቡል ዒዘቲ ወልጀላል። ኢብኑል ቀይም ረሒመሁላህ እዚች አያን ሲያብራሯት አላህ ተዘወዱ ብሎ አለ ሐጅን አንስቶ ከዛዶች ሁላ ወይንም ከስንቆች ሁላ የበለጠው ስንቅ ደግሞ አላህን መፍራት መሆኑን እወቁ ብሎ አለ። ሊየጅመዐ በይነ ዛደይኒ በሁለት ዛዶች መካከል ላይ አንድ አድርጎ አጣምሮ ሊገልጽ ሲያፈልጉ ቢማዕና ሐጅ በምትሄዱበት ጊዜ የኪሷን ዛድ ያዙ፣ እዛ ሄዳችሁ እንዳትከጅሉ። ሐጅ በምትሄዱበት ጊዜ የተቅዋንም ዛድ ያዙ፣ ቀልባችሁ ጥርት ብሎ ወንጀላችሁ ረግፎ ሐጃችሁ መቅቡል ሆኖ ልትመለሱ ዘንዳ ሁለቱንም ዛድ ይፈልጋል አላህ ቤት ሲጎበኝ ማለቱ ነው አሉ። ذكر ابن خراسان رحمه الله رحمة واسعة يوما حججت قال يوما حججت وقال أنا نائم في مسجد خيف من أنه مسجدنا في يوم التروية نجا عرفة من الهروية مسجد خيف استنيتش يالله أتاني ملكان ولد ملائكة وجمتوا بهلمي قال واحد للآخر كم حج هذا العام زندرو سنت سو حج على الرقبلو طيق قال 600 يعني 600 ألف 600 شي حج على الرقبلو ملسلت عنه وكم قبل منهم الله جل وعلا سنت تقبل كالنسو
ብሎ ሲጠይቀው ሲታ ስድስቱን ብቻ ነው የተቀበለው ብሎ አለው። ከዚያ ድንግጥ ብዬ ስነሳ የሉም ሄደዋል። ከዛች ሰዓት ጀምሮ ማልቀስ ጀመርኩኝ። ከዚያም እያለቀስኩኝ በማግስቱ በዘጠነኛው ዕለት አረፋ ሜዳ ልቆም ሄድኩኝ። ያ ረቢ አረፋ ሜዳ አመላልሶ አላህ ያቁመን። አሚን አላችሁ። አመላልሶ አላህ ያቁመን። አቅም ላሌለውም አቅም አላህ ይስጠው። ቀልቡ ላልተነሳም ቀልቡን አላህ ያንሳለን። አቅም ሰጥቶ ደግሞ አላህ የያዘበት አላህ ይልቀቅለት። አላህ ያመላልሰን፣ አላህ ያመላልሰን። ኢላሂ ኢዘን አረፋ ሜዳ ላይ ቆሜ በማግስቱ ሙዝደሊፋ መጥቼ ተኝቼ ያለው እነዛው መላኢካዎች መጡ አለ ሌሊት ላይ። ከዚያም ጥያቄ ጠየቀው። ከም ሐጀ هذا العام ስንት ሰው ሐጅ አደረገ ዛሬ ብሎ ሲጠይቅ በዚህ ዓመት ብሎ ሲለው 600,000 ስንቱን ተቀበለ አላህ ብሎ ሲለው የሁሉንም አላህ ተቀብሎታል ብሎ አለ። እንዴት ብሎ ሲላላየህም እንደ ኢላ ሰማኢ ዱንያ ወርዶ ሲያበቃ መላኢካዎቹን ምስክር አድርጎ የሁሉንም ሐጅ ተቀብያለሁ ሁሉንም ወንጀሉን ምሬያለሁ ብሎ አላወጀም እንዴ አለ። ታዲያ የቅድሙ 6 ምንድነው ያልክ እንደሆነ የተወሰነ ማንነት ይሄ ዛድ ተቅዋ ላይ ማነስ ያላቸው ለበይክ ብለው የገቡ ግን እኩል ያልሆኑ እዛ ሜዳ ላይ በሚቆሙበት ጊዜ ግን ሁሉንም እኩል አደረገ አላሁ ረቡል ዒዘቲ ወልጀላል። ረጀዐ ከየውሚ ወለደትሁ ኡሙሁ የመጀመሪያ የመወለጃ ዕለት ሆኖ የምንመለስበትን 40 ዓመቱ ላይ ሐጅ አድርጎ 60 ዓመቱ ላይ ሐጅ አድርጎ የመጀመሪያ እንደተወለደ ሆኖ የሚመለስበት ዒባዳ ምንም የለም ከሐጅ በስተቀር። እኽዋኒ ምንም ያ ነው። ለዚያ ነው ዋጋ በዛበት ተወደደ ረከሰ ብለን የምንለው። አረንፈር ذكر ابن عبد البر من حديث أنس بن مالك رضي الله عنه وأرضاه أن النبي صلى الله عليه وسلم قال لهم وهو واقف بعرفات فقال معاشر الناس. أنس بن مالك نبي صلى الله عليه وسلم عرفا ميدالاي ومو أن أنت سوّج هوي بلو تقلت الري أدرب أتاني جبريل لقبنين متى آنفا نهنغنا متانا وأقرأني من ربي السلام يكيتاين سلام أورد بني الله سلام أنت لا يونبه الله سلام بلوها البلوء أورد بني النبي صلى الله عليه وسلم وقال إن الله عز وجل غفر لأهل عرفات وأهل المعشر. الله عرفا ميدا لي لكم باريوچ بمولو أرض المعشر لا وينم الزاب تسبسبوا خلق بمولو معمين مزدلفة لتنيو هزبوچ بمولو بمعنى بتقولوا عرفا ملتو لتسبسبوا خلقوچ بمولو وانجلاچون الله راكفولاچوال بلو አበሰረኛ። ከዛ ዑመር ረዲየላሁ ዐንሁ ወአርዳህ ገረማቸውና ያ ረሱለላህ هذا لنا خاصة ይሄ ጉፍራኑ ለእኛ ብቻ ነው? ቢማዕና እርሶ ውስጣችን ላይ ስላሉ በእርሶ በረከት ነው የሁሉ ምህረት ያገኘነው እኛ ብቻ ነን ብለው ሲሉ ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም ሁወ ለኩም ወሊመን አታ ሚን ባዕዲኩም ኢላ የውም ልቅያማ። ይሄ አዋጅ ወንጀላችሁ ተራግፏል የሚለው አዋጅ ለእናንተም ከእናንተም በኋላ ለሚመጣ ሐጅ በሙሉ ኢላ የውም ልቅያማ የአላህ ፈድሉ ይቀጥላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዑመር ረዲየላሁ ዐንሁ ወአርዳህ ምን አሉ? ወላሂ ከثረ ኸይሩላሂ ወላሂ ወጣእ የአላሁ ስብሓነሁ ወተዓላ ኸይሩ በረከቱ ምንኛ በዛ ምንኛ አማረ። ኢላ የውም ልቅያማ ሐጅ የሚመጣው ሰው በሙሉ ስንት ከቢራ ሚነል ከባኢር ተሸክሞ የመጣ ወንጀለኛ፣ ስንት ሐራም ሰርቶ የመጣ ወንጀለኛ አላሁ ረቡል ዒዘቲ ወልጀላል ያቺኑ ስራውን ባርኮለት ሕይወቱን አልሰዋ ብሩን አውጥቶ ልብሱን አውጥቶ ብቻ መጥቶ ለበይክ ብሎ ስላለ አላህ እሱን አክብሮ ወደ ሰማዕ ዱንያ ወርዶ ወንጀለኛውን የሰው ልጅ
የተባረኩትን ቅዱሳን የሆኑ መላእክቶችን ይዞ ወርዶ ምስክር ሆኑብኝ ብሎ ያውጃል። ምንኛ ያ አላህ ኸይሩ በዛ አሉ ዑመር ረዲየላሁ ዐንሁ። ኢዘን እኽዋኒ እኔና እናንተ በአላሁ ስብሓነሁ ወተዓላ መዓ ዐዘመቲሂ ወመካነቲሂ በሱ ማንነት በልዕልናው በልቅናው በሱ ማንነት ልንጎበኝ በሱ ማንነት ለኔና ለናንተ በመላእክቶች ስማችን ተጠርቶ ሊመሰከርልን ሐጃችን ሊወጣ ምላሽ ሊያገኝ ጥያቄያችን ለሐጅ የምንከፍለው ዋጋ ወላሂ ወተላሂ ዓቅሉ ሙሉ ለሆነ ኢማኑ ሙሉ ለሆነ ሀብቱን በሙሉ ጠቅሎ ለሐጅ ቢሰጥና አንዴ ብቻ ሐጅ አድርጉ ወንጀልህን ምሬያለሁኝ ሐጅህን ተቀብያለሁ የጀሃነም ብዬ አውጄልሃለሁ ተብሎ ለመመለስ ቢሄድ ሀብቱን ንብረቱን በሙሉ ከፍሎ ቢሄድ በል ሕይወቱን እንኳን ቢደግምለት ቢያንሰው እንጂ አይበዛበትም። ወላሂ ግን ምን ይፈልጋል? ኢማን ይፈልጋል። በዚያ አይን ማየት ይፈልጋል። أيها الأحبة إيه الغازي في سبيل الله والحاج والمعتمر وفد الله يملون حديث نبارقاتوا ديو يا الله ليو لأكان ناتشو حاج لبيك ولا يميمتو عمره لبيك يميمتو في سبيل الله لما تاقل يميوتو يا الله ليو لأكناتشو يملون حديث آتينو تبدن يا الله ليو لأك ما أعرفون هيك دعاهم فأجابوا ጥሪ ሰደረግላቸው አቤት እንዴት ወደ ኋላ እንቀራለን? አቅሙን ሰጠን፣ ጤንነቱን ሰጠን፣ ሀብቱን ሰጠን፣ መንገዱን አማን አድርገህልን ኑ ሐጅ አድርጉ ብለን እንዴት ወደ ኋላ እንቀራለን ብለው ለበይክ ብለው የመጡት የአላህ ልዩ ልዑክ ናቸው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጥሪውን ምላሽ ሰጡ። ወሰአሉሁ የሚፈልጉትን ጠየቁት። ወአዕጣሁም አላሁ ጀለ ወዐዝ ደግሞ የሚፈልጉትን የጠየቁትን መለሰላቸዋል። የትኛውም ሐጅ ቢቀልብን ሓዲር ዱዓ ያደረገ እንደሆነ ሰዩስተጃቡ ዱዓው ላመሃል ያለ ጥርጥር ዱዓውን አላህ ይቀበለዋል። ወዕዱን ላ ዩኽለፍ ነቢዩ ሰለላሁ ዐለይሂ ወሰለም ያሉት ነው። የነቢዩ ቃል ደግሞ ሐቅ ነው። ላ የንጢቁ ዐኒል ሀዋ ልቦለድ አይናገሩምና ነቢዩ ሰለላሁ ዐለይሂ ወሰለም እንዲያውም ከዱዓዎች ሁላ የበለጠው ዱዓ እዛ ሜዳ የሚደረገው ዱዓ ነው። አዩሃ ልአሕባ ዓረፋ ሜዳ ላይ ሰላት ኢቭን የዓረፋ ጀማዓ ቢሆን እንኳን ነዋሪነቱ ዓረፋ ሜዳ ላይ ቢሆን እንኳን ሰውየው ለሐጅ ወጣ እንደሆነ ዙሁርና ዓስርን አጣምሮ እንዲሰግድ ተደረገ። ሙሳፊር ስለሆነ ብቻ አይደለም። ሙዝደሊፋ ነዋሪም ቢሆን ዓረፋ ነዋሪም ቢሆን ሚና ኦር አዚዝያ ነዋሪ ቢሆን ከአዚዝያ እዛ ለመድረስ ማክሲመም 12 ኪሎ ሜትር ነው። ያም ቢሆን ሰላትን አጣምሮ ዙህርና ዓስርን አጣምሮ ስገድ ተባለ። ለምን ያልክ እንደሆነ ከዚያ በኋላ ያለው ሰዓት ከዙሁር ሰዓት በኋላ እስከ ፀሐይ መጥለቅ ያለችዋ ሰዓት በዱዓ እንዲያሳልፍ በዒባዳ እንዲያሳልፍ ያ ረቢ እንዲል ልክ ነቢዩ ሰለላሁ ዐለይሂ ወሰለም ከዛ ሜዳ ላይ እጃቸውን እንደዚህ ዘርግተው ያ ረቢ እያሉ ዱዓ እያደረጉ እንዳሳለፉት በዱዓ በዚክር ቢዚ እንዲሆንና ለውዱኡ ለጠሃራው ለምኑ እያለ ለሰላቱ እያለ ጊዜውን እንዳያባክን እኮ ሐጃዎቹን በሙሉ ያ ረቢ ይሄም አለኝ ያም አለኝ ቢኮዝ ወርቃማ የዱዓ ሜዳ ነውና እኮ ጊዜው እንዳይባክንበት እኮ ነው ዙሁርና ዓስርን አጣምረ ሰግደ ወደ ዱዓ ግባ የተባሉት። እዛ ሜዳ ላይ ከሌሎች ዒባዳዎች የበለጠ ዱዓ ነው የተወደደው። ለምን? አላሁ ረቡል ዒዘቲ ወልጀላል ኢላ ሰማኢ ዱንያ ወርዶ ሐጃ አላችሁ ወይም የምትጠይቁኝ ወንጀል አላችሁ ወይም አራግፍላችሁ ብሎ የሚጠይቅበት ሜዳ ስለሆነ በሌላ ዒባዳ ጊዜህን አታባክን። ኢቭን በሰላት ጊዜህን አታባክን። አጣምረ ስገድና ዱዓ ውስጥ ግባኩ። ታዲያ እዛ ሜዳ ላይ ሄዶ ለበይክ ብሎ ሄዶ ኢላሃና ሐጃ አለብኝ ይህ አለብኝ ለማለት ይወደድበታል። ሐጅ ያንሰዋል እንጂ አላሁ ልሙስተዓን። እኽዋን መጨረሻ عمرو بن العاص حديث مشهور وقصة معلومة لدى الجميع. عمرو بن العاص رضي الله عنه
ለነብዩ ሰለላሁ ዐለይሂ ወሰለም ለእስላምና ለሙስሊሞች የነበረውን ጠላትነት ታውቃለህ። መካ ሙስሊሞችን ማሰቃየቱ አለበቃው ብሎ ወደ አሕመድ ነጃሺ ረሒመሁላህ እነዚህ ተሰደው የመጡትን ይዞ ወስዶ ሊያሳርድና ሊያስበላ መሪ ሆኖ የመጣው አካል ማለት ነው አምር ብን ልዓስ። ኢዘን ሻ አላሁ ስብሓነሁ ወተዓላ አላ አን ዩስሊም አላሁ ጀለ ዋዝ መስለሙን ፈለገለትና ከኻሊድ ኢብኑ ልወሊድ ረዲየላሁ ዐንሁ ወአርዳህ ጋር ተያይዘው ከመካ ወደ መዲና ወነቢዩ ዘንዳ ለመስለም ሄዱ። ሁለቱም ሲመጡ ልክ ዑመር ሲሰልሙ ሰሃባዎች እንደተደሰቱት እነዚህ ሁለቱ ሲመጡ በጣም ተደሰቱ። አምር ማዕሩፍ በአረቦች ዘንዳ ቁንጮ የሚባሉ ዳሂየቱል ዐረብ፣ ኻሊድ ብኑ ልወሊድ ማዕሩፍ ነው። የእሱን መሰል ጀነራል የለም የሚባሉ ነቢዩ ሰለላሁ ዐለይሂ ወሰለም የገለጹበት አገላለጽ አጎታቸውን ሐምዛንና ኻሊድ ብኑ ልወሊድን በጦሩ ዓለም ላይ የገለጹበትን አገላለጽ ሁላችሁ ታውቃላችሁ። አሰዱላህ ብለዋል፣ ሰይፉላህ ልመስሉል ብለዋላችሁ። ሁለቱ እንደዚህ ገለጿቸው። ይሄ ጀግና የመጣ ጊዜ ደስ አላቸው። ኢዘን ሄዶ ለመስለም ዐምር ረዲየላሁ ዐንሁ ወአርዳህ ቃለ ሊረሱሊላህ ሰለላሁ ዐለይሂ ወሰለም እብሱጥ የደከ ያ ረሱለላህ ኡባይዑክ፣ ሙባያዓ አደርጋለሁኝና እጆህን ዘርጎ አላቸው። እጃቸውን ዘረጉ። ዐምር እጁን ዘርግቶ ነበረ። ፈቀበض የደሁ ፈቃለ ወቀበضቱ የዲ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማለከ ያ ዐምር፣ ዐምር ምን ነካ እጅህን ሰብሰብ አደረግክ እኮ ብለዋል። ቃለ ዐምር ያ ረሱለላህ ኡሪዱ አን አሽተሪክ፣ እኔ መስፈርት አለኝ ሙባያዓ ከማድረጌ በፊት። ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም ፈማዛ ተሽተሪጡ ያ ዐምር፣ ምንድነው መስፈርትሃት? አምጣው እንስማ። አላ አን የግፊረ አላሁ ስብሓነሁ ወተዓላ ዙኑቢ፣ ያለፈውን ወንጀሌን በሙሉ አላህ ሊምርልኝ ሸርጤ ነው። ከማረኝ ልግባ፣ ካልማረኝ ግን የጀሃነም መሆኔ ካልቀረ እርሱን ያን ያህል አሰቃይቼ ሰሃባውን አሰቃይቼ የኢስላም ጠላት ሆኜ አሳልፌ ወንጀሌ ካልተማረ መግባቴ ምን ያደርግልኛልና አሽተሪጡ አላ አን የግፊረ አላሁ ዙኑቢ፣ ወንጀሌን አላህ ሊምርልኝ ነው መስፈርቴ አለ። ቃለ አልሐቢቡ ሰለላሁ ዐለይሂ ወሰለም አማ ተድሪ ያ ዐምር አነ አልኢስላም የጁቡ ማ ካነ ቀብለህ ወአነ አልሂጅረተ ተጁቡ ማ ካነ ቀብለሃ ወአነ አልሐጀ የጁቡ ማ ካነ ቀብለህ። አታውቅም እንደ ዐምር ሆይ ኢስላም ካፊር የነበረ ሲሰልም ያለፈው ወንጀሉ በሙሉ ጥርት ብሎ ጽድት ብሎ እናቱ እንደወለደችው እንደሚሆን አታውቅም እንዴ? አንድ ሰው ለአላህ ብሎ ሀገሩን ለቆ ሲሰደድ እንትን ሲወጣ ሂጅራ ሲወጣ ወንጀሉ በሙሉ እንደሚራገፍ አታውቅም እንዴ አሉትና እኛ ርዕስ ጋር የሚገናኘው አንድ ሰው ሐጅ መጥቶ ለበይክ ብሎ አረፋ ሜዳ ቆሞ ሲመለስ ያለፈው ወንጀል በሙሉ ታጥቦና ጸድቶ እንደሚመለስ አታውቅም እንዴ አሉት ረሱሉ ሰለላሁ ዐለይሂ ወሰለም። ኢዘን እኽዋኒ ይህ ነው እየጠበቀ ያለው፣ ይህ ነው በየዓመቱ የሚመጣው እድል። ይህንን ነው በሚቀጥለው እያለን የምናሳልፈው እድል። አቅሙን አላህ የሰጠው ሰው ያንን ቤት ናፍቆ ኢላሂ ውሰደኝ ብሎ ቀኑ ከመድረሱ በፊት አላህን መለመን ነው የሚጠበቅበት። አቅሙን አላህ ያልሰጠው ሰው ደግሞ ያ ረቢ ያንተን ቤት ሳልዘይር ያንተን ቤት ሳልጎበኝ ሐጅ ሳላደርግ አትውሰደኝ ብሎ ዱዓ ነው ማድረግ ያለበት። አቅሙን አላህ እንዲሰጠው ኢነሁ ዐላ ኩሊ ሸይኢን ቀዲር። ስንት አቅሙን የሰጣቸው ሰዎች ቅድም እንዳልኳችሁ ለወራሽ እየገነቡና እያከማችሁ የሥራ ጊዜ ነው ቢዚ ነኝ በሚቀጥለው ምናምን እያሉ ወደሚቀጥለው ዓለም የተሸጋገሩ ባለዳ የሆኑ ስንት አሉ። ከእንደዛ አይነት ወላሂ ይጠብቀንና ኢዘን አዩሃ ናስ ኢነላህ ፈረደ ዐለይኩሙል ሐጀ ፈሑጁ፣ እናንተ ሰዎች ሆይ አላህ ሐጅ ግድ አድርጎባችኋል፣ ሐጅ አድርጉ። ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ወመን ከፈር። እንዲህ ብሎ የካደ እኔ መብት አለኝ
ሐጅ አድርጉ የኔን ቤት ጎብኙ ብዬ ጋብዣችኋለሁ እምቢ ያለ እንደሆነ فإن الله غني عن العالمين እንገናኛታለን እንኳን ከናንተ ከዓለማት ሁላ የተብቃቃሁ ነኝ እኔ መታችሁ ቤቴን ስለጎበኛችሁ አትጨምሩ ስለቀራችሁም አይቀርብኝ ይቀርባችኋል ليشهدوا منافع لهم منافع ይቀርባችኋል ليشهدوا لام التعليل منافع تنكير منافع يميلون المنافع ብሎ ራሱ በማዕሪፋ አልገለጸውም አላሁ ጀለ ወዐላ منافع ብዙ ስለሆነ ጥቅማቸውን መተው ሊያዩ ጥቅማቸውን ሊጎበኙ ጥቅማቸውን ሊያገኙ የሚለውን በነኪራ የገለጸው አይነቱ ብዙ ነው አይነቱ ደግሞ ይሄ የላቀ ነው ስለሚለው ከነዚያ ውስጥ ቀድመ እንዳልኩት ወፍራን الذنوب ወንጀል መራገፉ ለጀነት መባሉ አላሁ ጀለ ወዐዝ መጎብኘቱ የዱንያው ደግሞ በመዓት መናፊዕ ስንቱን ልዘርዝረው ጎበዝ ሐጃችን ወጥቶ ብቻ መመለሱ የአላህን ቤት ጎብኝቶ መምጣቱ بين الصفا والمروة من ملابس طواف مادرب يا نبي صلى الله عليه وسلم من در مقوميته الله ليشهدوا منافع الله يا ملالسه الله يا ملالسه يهدوتنم بقاچو الله يبله ያልሄደውንም አላህ ይወሰደው አቅም የሌለውንም አቅሙን አላህ ይስጠው አቅም ኖሮት የያዘበትንም አላህ ይቀቀለት ነገ ያለ አጀል ሳይቀድመው አላህ ይወሰደው መልሶ መላልሶ አላህ ይወሰደን ቤቱንም ምንናፍቅበት ቀልብ አላህ ይስጠን የምንመላለስበትንም አቅም አላህ ይስጠን إنه ولي ذلك والقادر عليه ማንም የሱን ቤት ሳያይ ወደዛኛው ዓለም አላህ አይወሰደው إنه ولي ذلك والقادر عليه وصلى الله على نبينا محمد وعلى آله وصحبه أجمعين